ፖስ ፕሮጀክት ፕሪማርኬት ትናንትና መጀመሩን ተከትሎ የተነሱ የተለያዩ ጥያቄዎች አሉ። ከነዚህም ውስጥ ፕሪማርኬት ላይ እንዴት አድርገን ነው መሸጥ የምንችለው? ፕሪማርኬት ላይ ያለው ዋጋ ከሊስቲንግ ዋጋ ጋር ተመሳሳይ ነው ወይ? ሲጀመር ፕሪማርኬት ምን ማለት ነው? እንደዚህም ያለንን ፖስ ፖይንት ወደ ቮቸር ቀይረን ያልሸጥን ሰዎች እንዴት አድርገን ነው ወደ ቶክን ቀይረን ሊስት ሲደረግ መሸጥ የምንችል የሚሉ ጥያቄዎች ተነስተዋል። እነዚህና ሌሎችን ጠቅልል አድርገን በዛሬ ቪዲዮ ላይ የምንመለከቱናል። ግን ከዛ ፊት አንድ ማድረግ ያለባችሁ ነገር አለ። እሱም ምንድነው? ሁላችሁም የቪዲዮ ላይክ አድርጋችሁ መጀመራችሁን እንዳትረሱ። እንደዚሁም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቴክኖሎጂና ክሪፕቶ ነክ መረጃዎችን በየዕለቱ ለማግኘት ሰብስክራይብ በማድረግ የኛ ፋሚሊ መሆን ትችላላችሁ። አሁን ወደ ፕሮግራሙ እናልፋለን። ፋሚሊ በመጀመሪያ ፕሪማርኬት ምን እንደሆነ እንመልከት። ፕሪማርኬት ማለት አንድ ቶክን ሊስት ከመደረጉ በፊት ሊስት የሚደረግበት ኤክስቼንጆች ላይ ቶክኑን በመግዛት ኦርደር እያደረጋችሁ የምትሸጡበት ሂደት ነው ፕሪማርኬት የሚባለው። ስለዚህ የአንድ ቶክን ፕሪማርኬት ተጀመረ ሲባል በኤርድሮፕ የሰበሰባችሁትን ፖይንት ወይም ደግሞ ቶክን መሸጥ ትችላላችሁ ማለት አይደለም። በመጀመሪያ የሰበሰባችሁትን ቶክን ክሌም ማድረግ አለባችሁ፣ ማለትም ወደ ኤክስቼንጁ ክሌም ማድረግ አለባችሁ። ከዛ በኋላ ነው መሸጥ የምችሉት እንጂ ፕሪማርኬት ስለጀመረ የሰበሰባችሁትን ፖይንት መሸጥ ትችላላችሁ ማለት አይደለም። ስለዚህ ፕሪማርኬት ላይ የምትሸጡት ምንድነው? ገዝታችሁ ነው። ለምሳሌ የፖስን ፕሪማርኬት ብንመለከት ወደ ፖስ ፕሪማርኬት እንደገባችሁ እዚህ ጋር እንደምትወት ኦርደር የተደረጉ የተለያዩ ፕራይሶችን ታገኛላችሁ። ለምሳሌ እዚህ ጋር ከ3.0 በኋላ 7 ይላል፣ እዚህ ጋር ደግሞ ከ3.0 በኋላ 6 ይላል እና እያንዳንዱ ዋጋ የተለያየ ነው። እና እናንተ ለመሸጥ ስትፈልጉም እንደምታደርጉት መጀመሪያ መግዛት አለባችሁ። እንዳልኳችሁ ይህ ፕሪማርኬት ነው። ስለዚህ ለምሳሌ መግዛት ከፈለጋችሁ ይህ ሰው ኦርደር ያደረገው 11320 ፖስ ፖይንቶችን ነው እና አጠቃላይ ይመጣው በዚህኛው ካልኩሌት ሲደረግ 7.3 ዩኤስዲቲ ነው። ስለዚህ ከፈለጋችሁ ይህንን ትገዛላችሁ። ከገዛችሁ በኋላ እናንተ መልሳችሁ ልክ እንደዚህኛው ኦርደር አድርጋችሁ መሸጥ ትችላላችሁ እንጂ ያላችሁን ቶክን በኤርድሮፕ መልክ የሰበሰባችሁትን መሸጥ አትችሉም። ለመሸጥ ምን ማድረግ አለባችሁ? ሊስት የሚደረግበትን ቀን መጠበቅ። ለምሳሌ ፖስ ሊስት የሚደረገው ማርች 18 እንደሆነ ይታወቃል። በቪዲዮም በጽሁፍም ቴሌግራም ቻናል ላይ አጋርቻችሁ ነበር። ስለዚህ ሊስት በተደረገበት ታይም ነው መሸጥ የምችሉት በኤርድሮፕ መልክ የሰበሰባችሁትም። እንደዚሁም ፕሪማርኬት ከመጀመሩ ጋር ተያይዞ የተነሳው ሌላኛው ጥያቄ ደግሞ ምንድን ነው? እዚህ ጋር እንደምትዩት ዋጋው ይጨምራል፣ ይቀንሳል። ለምሳሌ እዚህ ጋር ብትመለከቱ ከ3.0 በኋላ 6 ይላል፣ እንደዚሁም 7 ይላል። እዚህ ጋር ሰው እንደተመቸው ነው ኦርደር የሚያደርገው። እንደዚሁም ደግሞ እዚህ ጋር አቬሬጁን ብትመለከቱ ልክ እንደዚህ ያለ። እንደዚሁም ቅድም የጀመረበት አካባቢ ላይ ከ2.0 በኋላ 2.3 ነበር። እሱም ቴሌግራም ቻናል ላይ አጋርቻችሁ ነበር እና እንደዛ መሆኑ ሊስቲንግ የሚደረግበት ዋጋ ላይ አፌክት ያደርገ ማወቅ አለባችሁ። እዚህ ጋር ሰዎች ነው እየገዙ የራሳቸውን ፕራይስ የሚያስቀምጡት እነሱ አይደለም። ስለዚህ እዚህ ጋር ከ4.0 በኋላ 1 ቢሆን ራሱ ሊስት የሚደረግበት ዋጋ ደግሞ ከ4.0 በኋላ 1 ይሆናል ማለት አይደለም። ስለዚህ ይህን ተመልክታችሁ ይህን አላገኘው፣ ይህን አልከሰርኩኝ፣ ይህን አላተረፍኩኝ አትበሉ። ምክንያቱም ሊስት የሚደረግበት ዋጋ አልታወቅም። ይህ ፕሪማርኬት ነው። አንድ ሰው ተነስቶ በቀላሉ ገዝቶ የራሱን ፕራይስ በእነዚህ መሰረት ማድረግ ይቻልና አፌክት እንደማያደርግ ማወቅ አለባችሁ ማለት ነው። እና ስለ ፕሪማርኬት ግልጽ እንደሆነላችሁ በጣም እርግጠኛ ነኝ። ከባይቢት በተጨማሪ ኩኮይን እና እንደዚሁም ጌታዮ ላይ ፕሪማርኬት እየተካሄደ ይገኛል። ዋጋቸውም ከነዚህ ጋር ተመሳሳይ ነው እና ፖስን ሊስት ከሚያደርጉ ኤክስቼንጆች ማለት እነዚህ 3 ኤክስቼንጆች ተረጋግጠዋል። ሌሎችም እንደዚሁም የተለያዩ መረጃዎችን እየለቀቁ ይገኛሉ። ፖስን ሊስት እንደሚያደርጉ የሚያሳዩ ፍንጮችን እየተናገሩ ይገኛሉ። ከዚህ ቀደም ሊስት የሚደረግባቸው ኤክስቼንጆች ብዬም ለቅቄላችሁ ነበር። እዚህ ጋር ወደ 10 ወደ በጣም ብዙ ኤክስቼንጆች አሉ እንደምታያቸው የማይታወቁ ራሱ አሉ እና ከነዚህ መሃል 4ቱ ተረጋግጠዋል። እንደዚሁም ሌሎቹ ደግሞ ፍንጭ እየሰጡ ይገኛሉ። ሊስት ማድረጋቸው አይቀርም ግን ያው ፍንጭ እየሰጡ ይገኛሉ እና ክሌሚንግ የሚጀመረው ማርች 11 እንደሆነ ይታወቃል። ስለዚህ ለማርች 11 ኤክስቼንጃችሁን ሬዲ ማድረጋችሁን እንዳረሱ። በመቀጠል የምንመለከቱ ደግሞ የብዙዎቻችሁ ጥያቄ የሆነ ነገር ነው። እሱም ምንድነው? ከዚህ ቀደም 300,000 ፖስ ፖይንት ካለን በቀላሉ ወደ ቮቸር ቀይረን እዚኛው ዌብሳይት ላይ መሸጥ እንችል ነበር። ኮኔክት አድርገን ምናምን መሸጥ እንችል ነበር። በቪዲዮ መልክም ሰርቼላችኋለሁ። በሶል ኮይን መሸጥ እንችላለን እና ለመሸጥ አስባችሁ ያላችሁን 300,000 ፖስ ፖይንት ወደ ቮቸር ቀይራችሁ ነገር ግን ከቀየራችሁ በኋላ ሀሳባችሁን የቀየራችሁ ሰዎች አንድ ያነሳችሁ ጥያቄ አለ። እሱም ምንድነው? ያለኝን ፖስ ፖይንት ወደ ቮቸር ቀይሬ ሊስት ቢደረግ እዛ ላይ መሸጥ አልችልም ወይ የሚሉ ጥያቄዎች ተነስተዋል እና ፖስ ከዚህ ቀደም አንድ ነገር አጋርቶ ነበር። እሱም ምንድነው? ያላቸውን ፖስ ፖይንት ወደ ቮቸር የቀየሩ ሰዎች አንዱን ቮቸር ወደ 800,000 ምናምን ፖስ ፖይንት ኮንቨርት እንደሚያደርጉ ተናግሯል። ስለዚህ
የመሸጥ ሀሳባችሁን የቀየራችሁ ሰዎች ካላችሁ ቮቸሩን ጊዜው ሲደርስ እነሱ ወደ ፖስ ፖይንት ኮንቨርት እንደሚያደርጉት እና ያንን ፖይንት ደግሞ ወደ ቶክን ኮንቨርት እንደሚያደርጉት ተናግረዋል። አንድ ቮቸር ወደ 800 ሺህ ምናምን ፖስ ፖይንት አካባቢ ይመስለኛል ኮንቨርት የሚያደርጉት። ስለዚህ ጊዜው ሲደርስ ኮንቨርት ያደርጉታል ማለት ነው። እንደዚሁም አሁን ላይ ራሱ ያለበት ዋጋ ብትመለከቱ ፕሪማርኬት ከተጀመረ በኋላ ዋጋው ጭማሪ አሳይቷል። እንደዚሁም ከቀናቶች በፊት ደግሞ 17% ነው ጭማሪ ያሳየው። ገና ላውንች የተደረገ ሰሞን የኛው ቮቸር መሸጥ የተጀመረ ሰሞን አካባቢ ከ2 በኋላ ምናምን አካባቢ 2 ብቻ ነበር። ግን አሁን እንደምትወት ከ1 በኋላ 7 ነው። አሪፍ የሆነ ፕራይስ ነው ያለው። ስለዚህ እዚህ በቮቸር መሸጥ ሀሳብ የሌላችሁ ሰዎች ካላችሁ ኮንቨርት ስለሚደረግላችሁ ምንም መጨናነቅ አይጠበቅባችሁ ማለት ነው። እና ተመልካዮቼ የኮንቨርት ሂደቱ ሲጀመር እንደዚሁም የተለያዩ አፕዴት ሲኖሩ ቅድሚያ ቴሌግራም ቻናል ስለሆነ ፖስት ማድረግላችሁ ኮሜንት ላይ ባስቀመጥኩላችሁ ሊንክ መቀላቀላችሁን እንዳረሱ ማለት ነው። ሌሎች ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚሁም ቴሌግራም ቻናላችን ላይም ጥያቄዎችን ማንሳት ትችላላችሁ። የዛሬው ፕሮግራም ይመስላል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።